ከዚህ በማስከተል ከአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ የተላለፈውን ሀገራዊ ጥሪ አርበኛ ታጋይ መሐመድ አበጋዝ እንደሚከተለው ያቀርባል። አብረን እንከታተል። Fano, 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 fano. Take so sinagud, you very lindena. Lift take a die, fano de mekanya. Ereto barut, yambaru. Setole nafas. Angolo Inde kudao Inde grisa Inde kolao Inde grisa Yarra fawlibe Damutanesa Fano Gartelito Demailat Urutashine Ndeuhat Fano Harlo gare Manyahirega Tezwar shinkisi Boymuta Lemyalu chaka Lemyalu dur Sinegagger yadral Kamuziru gare Nkwam balinjara Nibaitam Fano agaru gabba Sayisnabte Ya jegna ወታደር ሰው ማረገ ፋኖ ከአርበኞች ግንቦት 7 ለአንድነትና ዲሞክራሲ ንቅናቄ የተላለፈ ሀገራዊ ጥሪ ልኳንዳው ምን ሆኖ የልብ አስተማሚ ናፋኖ Tu sabu mashebe Yiju birarat Gibralebe ይድረስ ለመከላከያና ለፖሊስ ሰራዊት አባላት የሀገራችንን ሉዓላዊነት ለማስጠበቅና ዳር ድንበራችንን ከባዕድ ወረራና ጥቃት ለመከላከል እጅህን አንስተህ ቃለ መሐላ ለፈጸምከው የሀገር መከላከያ ሰራዊት አባላት እናት ሀገሩን በውትድርና ሙያ ለማገልገል ወስኖ ወደ ተለያዩ ወታደራዊ ማሰልጠኛ ካምፖች በመግባት የተለያዩ አድካሚና አሰልቺ የሆኑ ወታደራዊ ልምምዶችን ከማከናወን ባሻገር ለምንና ለማን ዘብ መቆም እንዳለበት የታጠቀውን የጦር መሳሪያም እንዴት መቼና የት መጠቀም እንደሚገባው በሚገባ ተረድቶና ተገንዝቦ ወታደራዊ ስልጠናውን ወይም ልምምዱን በማጠናቀቅ በስልጠናው ወቅት ያገኘውን ወታደራዊ ዕውቀትና የፖለቲካ ግንዛቤ በአግባቡና በተገቢው መንገድ በመጠቀም የሚወዳትን እናት ሀገሩንና የወጣበትን ማህበረሰብ በቅንነትና በታማኝነት ለማገልገል እንዲሁም የሀገሩን ዳር ድንበር ከጠላት ወረራ ለመከላከልና የሕገ መንግስቱ ዘብ ለመሆን ቀኝ እጁን ወደ ላይ ከፍ በማድረግ ቃለ መሐላ በመፈጸም የስልጠና ጊዜውን እንደሚያጠናቅቅ ይታወቃል። ውድ የሀገር መከላከያ ሰራዊት አባላት ሆይ ከላይ ለመጥቀስ እንደተሞከረው የኢትዮጵያ መከላከያ ሰራዊት አባላትም የሀገራቸውን ዳር ድንበር ከጠላት ጥቃት ለመጠበቅና
የሕገ መንግስቱ ዘብ በመሆን የሕዝብን ሰላምና ደህንነት ለመጠበቅ ካላቸው ከፍተኛ ፍላጎት የተነሳ ወደ ውትድርና ሙያ እንደተሰማሩ ጥርጥር የለንም። በወታደራዊ ሳይንስ ትምህርት የመሪ እንጂ የተመሪ ደካማ የለውም የሚል አባባል እንዳለ ሲገለጽ ይሰማል። የኢትዮጵያ መከላከያ ሰራዊትም በገባው ቃለ መሐላ መሰረት ወታደራዊ ግዳጁን እንዳይወጣ እጃቸው በሙስናና በተለያዩ ወንጀሎች በተጨማለቀ ከዘመናዊ የውትድርና ጥበብ ጋር በማይተዋወቁ የሀገር ፍቅር ስሜት በውስጣቸው ባልፈጠረባቸው ደካማና ድኩማና አዛዦቹና አለቆቹ እግር ተወርች ታስሮ ያምባገነኖችን የስልጣን ዘመን እንዲያራዝምና የመከራ ዘመኑን እንዲገፋ ተፈርዶበታል። ዲስፕሊን የሌለው ሰራዊት ለማገዶ እንደቀረበ እንጨት ነው እንደሚባለው ትውልድና ሀገር አጥፊዎቹ የወያኔ ጎጠኛ የጦር መኮንኖች በሚያደርጉት ቅጥ ያጣ ዘረፋና እብሪት የነሱን የስልጣን ዘመን ለማራዘምና የተደላደለ ኑሯቸውን ለማስጠበቅ አንተ ከህዝብ አብራክ የወጣኸውን ጭቁን መለዮ ለባሽ በተለያዩ በማይመለከቱ የጦርነቶች እሳት ውስጥ በመማገድ አላስፈላጊ መስዋዕትነት ያስከፈሉ እንደሆነና ከኢትዮጵያ ህዝብ የሚነሳባቸውን ተቃውሞና ህዝባዊ አመጽ በኃይል ለመደፍጠት አንተኑ መልሰው የገዛ ወገኖችን በታጠቀው መሳሪያ ተኩሰ እንድትገድል እያደረጉ እንደሆነ ይታወቃል። ለማስታወስ ያህል ሽብርተኝነትን እንዋጋለን በሚል ሰበብ ሶማሊያ በዘመተው ሰራዊት ላይ የተፈጸመው አሰቃቂ ድርጊት በቁጭት የምናስታውሰው ነው። ውድ የኢትዮጵያ መከላከያ ሰራዊት አባላት በአሁኑ ወቅት በተለያዩ እዞችና ክፍለ ጦሮች የሚገኘው ጭቁን መለዮ ለባሽ በሀገሪቱ በተፈጠረው የኑሮ ውድነትና የዋጋ ግሽበት የተነሳ ቤተሰቦቹ በከፍተኛ ችግር ውስጥ እንዳሉና እንደሌላው ኢትዮጵያዊ ዜጋ ሁሉ የመከራ ገፈት ቀማሽ መሆናቸው ይታወቃል። የወያኔ ጀነራሎችና ከፍተኛ መኮንኖች በሀገሪቱ ባሉ ትላልቅ ከተሞች ባለ ሰማይ ጠቀስ ህንጻ ባለቤቶች ሲሆኑ አንተ ግን የምትቀይረው የውስጥ ሱሪና ካልሲ አጥተህ የመከራ ጊዜህን ትቆጥራለህ። የወያኔ ጀነራሎችና ባለስልጣኖች ኢንቨስተር ወይም ባለሀብት ሆነው አስመጭና ላኪ ሲሆኑ አንተ የምትጫማው ጫማ አልቆና ተቀዳዶ እየሰፋህና እየጣፍክ ሲብስም ከልጆች ጉሮሮ ቀንሰህ ሸበጥ በመግዛት ትጫማለህ። የወያኔ ጀነራሎች ከክትፎና ከውስኪ ብዛት በተፈጠረ ምቾት ጠግበው ሲያገሱ አንተ የተፈቀደችልህን አነስተኛ ራሽን እንኳን በአግባቡ እንዳታገኝ በስግብግብ አለቆች አማካይነት እየተሰረቀ ገበያ ላይ መዋሉ ጋድ ከሆነ ሰነባብቷል። የወያኔ የጀነራሎችና ከፍተኛ የጦር መኮንኖች በዘረፋ ባገኙት ሀብት በተፈጠረ ምቾት ብዛት የጤና መቃወስ ሲደርስባቸው በብዙ ሺህ የሚቆጠር ዶላር እየተከፈለ በውጭ ሀገር ሲታከሙ አንተ ግን በየበረሃው የወባ ክኒንና የስቃይ ማስታገሻ እንኳን የሚያቀርብልህ አጥተህ ትሰቃያለህ። የወያኔ ጀነራሎችና ከፍተኛ የጦር መኮንኖች ልጆቻቸውንና የቅርብ ዘመዶቻቸውን በተለያዩ የአውሮፓና የምዕራባውያን ከተሞች በከፍተኛ ወጪ ሲያስተምሩ ያንተ ልጆች በኑሮ ውድነቱ ሳቢያ በተፈጠረው ችግር ምክንያት በረሃብ አንጀታቸው ትምህርት መከታተል አቅቷቸው ሲያቃስቱ ውለው መመለሳቸው የአደባባይ ሚስጥር ከሆነ ሰንብቷል። የወያኔ ጀነራሎችና ከፍተኛ የጦር ሹማምንቶች በውሎ አበል በስራ ማስኬጃ እንዲሁም የተለያዩ ዘዴዎችን በመጠቀም ኪሳቸውን በዝርፊያ ሲያደልቡ አንተ ግን ያለ ፍላጎትህ አንዴ በውዳሴ ሌላ ጊዜ በህዳሴ ሰበብ ከደሞዝህ የተቆረጠ ወደ ዘራፊዎቹ አለቆች ኪስ ይገባል። ለምን ብለህ ስትጠይቅም በግምገማ ሰበብ ከማዕረግ እድገት ከትምህርት ዕድልና ከተለያዩ ሙያዊ ጥቅማጥቅሞች ተገልለህ እንድትቀመጥ ይፈረድብሃል። ከዚያ ሲያልፍም ወይ ወደ ማጎሪያ ካምፓቸው ያስገቡሃል አለያም በድብቅ ይገድሉሃል፣ ይሰውሩሃል። ውድ የሀገር መከላከያ ሰራዊት አባላት ሆይ ከሁሉም በላይ እጅግ የሚያሳዝነው ደግሞ ይህንን ሁሉ በደል በሚፈጽሙብህ ጎጠኛ የህወሓት ጀነራሎችና ከፍተኛ የጦር መኮንኖች ትዕዛዝ የገዛ ወገኖችንና የወጣበትን ማህበረሰብ የስቃይ ዘመን ለማራዘም ግደል ስትባል ያለምንም ማንገራገር የጠመንጃህን ቃታ በገዛ ወገኖች ላይ መሳብና በጠራራ ፀሐይ ንጹሃን የህዝብ ልጆችን መግደልህ ማቁሰልህና ማንገላታትህ ነው። ለመሆኑ አንተ ሕገ መንግስታዊ መብታቸውን በሰላማዊ መንገድ ለማስከበር አደባባይ የሚወጡትን ወገኖችን የበላይ አካል ትዕዛዝ ነው በማለት በጠመንጃህ እየገደልክና እያቆሰልክ የምትኖረው እስከመቼ ነው? በፈጸምከው ቃለ መሐላ መሰረትስ የሕገ መንግስቱ እውነተኛ ዘብ የምትሆነው መቼ ነው? የስልጣን ዘመናቸውንና ከህዝብ የዘረፉትን ንብረት ለማስጠበቅ አንተን ጭቁኑን መለዮ ለባሽ ከገዛ ወገኖች ጋር ጠላት እንድትሆን እያደረጉ ያሉት ፋሽስቱ አለቆችህ የቁርጡ ቀን ሲመጣና የኢትዮጵያ ህዝብ እንቢ ብሎ የተነሳለት ልጆቻቸውንና የዘረፉትን ሀብታቸውን ጠቅልለው እንደሚፈረጥጡና አገር ጥለው ለመሸሽ ዝግጁ እንደሚሆኑ ካለፈው ታሪክ አልተማርክምን? የወጣህበት ማህበረሰብ በኢትዮጵያዊነቱ ከቦታ ቦታ በነጻነት ተዘዋውሮ ሰርቶ መኖር እንዳይችል
በዘር ማንነቱ ተለይቶ ለዘመናት ከኖረበት ወልዶ ከከበደበት ሀብት ንብረት ካፈራበት ቀዬ ክልል አይደለም በሚል ጎጠኛ አስተሳሰብ ሀብትና ንብረቱን ተቀምጦ ሲባረር ያውሬና የጥይት ራስ ሲሆን ከቶ ምን ይሰማህ ይሆን? የኦሮሞ ገበሬዎች ከመሬታችን ላይ አታፈናቅሉን ብለው ሕገ መንግስታዊ መብታቸውን በመጠየቃቸው ልጆቻቸውና አዛውንቶቻቸው ጨቅላ ሕፃናት ሳይቀሩ በጥይት ሲደበደቡ የሕገ መንግስቱ ዘብነኝ ያልከው የሀገር መከላከያ ሰራዊት የፈጸምከው ቃለ መሐላ የት ደረሰ? በቅርቡ በደቡብ የሀገራችን ክፍል በሚኖሩ የተለያዩ የማህበረሰብ አባላት በጋምቤላና በአማራ ህዝብ ላይ ለተፈጸመው የጅምላ ጭፍጨፋስ ምን መልስ ይኖር ይሆን? ከላይ ከሞላ ጎደል ለመጥቀስ እንደሞከርነው እነዚህ ሁሉ ወንጀሎችና ግድያዎች የተፈጸሙት መሳሪያ በታጠቁ የመከላከያና የፖሊስ እንዲሁም በተለያዩ ህዝባዊ ኃይላት በሚባሉ አገዛዙ ባስታጠቃቸው የአካባቢው ሚሊሻዎች እንደሆነ ግልጽ ነው። ውድ የሀገር መከላከያና የፖሊስ ሰራዊት አባላት ሆይ በመግቢያው ላይ ለመግለጽ እንደሞከርነው በውትድርናና በፖሊስ ሙያ በመሰማራት እናት ሀገሩን ለማገልገል ወስኖ ሙያውን የተቀላቀለ ዜጋ ሀገሩን ከጠላት ጥቃት ለመከላከልና የህዝቡን አስተማማኝ ሰላምና ደህንነት ለማስጠበቅ በመሆኑ በፈጸምከው ቃለ መሐላ መሰረት የሕገ መንግስቱ እውነተኛ ዘብ መሆንክን የምታስመሰክርበት ወሳኝ ወቅት አሁን እንደሆነ የአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ በጽኑ ያምናል። ውድ የሀገር መከላከያና የፖሊስ ሰራዊት አባላት ሀገራችን ኢትዮጵያና ህዝቦቿ በአሁኑ ወቅት የሚገኙበትን ወቅታዊ ሁኔታ በሚገባ ትረዳለህ ብለን እናምናለን። በመሆኑም ሀገራችን ከገባችበት የአዘቅት መንገድ ትወጣ ዘንድ የዜግነት ድርሻህንና ኃላፊነትን ለመወጣት ሰልፍህን ከሰፊው የኢትዮጵያ ህዝብ ጎን በማድረግ በፋሽስቶችና በጎጠኞች ላይ ጠመንጃህን ማንሳት ይጠበቅብሃል። ለጎጠኞቹና ለአምባገነኖቹ አለቆችህ እምቢ ባይነትህንና ከኢትዮጵያ ህዝብ ጎን የቆምክ መሆንክን በተግባር ማሳየት እንደሚኖርብህ አርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄ መልእክቱን ያስተላልፋል። ሰላማዊና ያልታጠቀን ዜጋ በመግደል ታዝዤን የፈጸምኩት የሚለው አባባል ከህግና ከታሪክ ተጠያቂነት የማያድን መሆኑን በመገንዘብ የዜጎቿ መብት የሚከበርባት ዲሞክራሲያዊት ኢትዮጵያን ለመፍጠር በሚደረገው የነጻነት ትግል ወሳኝ ሚና በመጫወት ሙያዊና የዜግነት ግዴታህን ትወጣ ዘንድ አጋጣሚው ተፈጥሮልሃል። እንደምታውቀው ብሶትና ጭቆና ያንገፈገፋቸው የኢትዮጵያ ወጣቶች በአርበኞች ግንቦት ሰባት ለአንድነትና ዲሞክራሲ ንቅናቄና በሌሎችም የነጻነት ኃይሎች ስር በመደራጀት እምቢ ለፋሽስቶች፣ እምቢ ለጎጠኞች፣ እምቢ ለአምባገነኖች በማለት ነጻነታቸውን ለመቀዳጀት በረሃ ከተዋል። ይህ የምናደርገው ትግል አንተንም ሀገርህንም በሙያህ ያላንዳች ተጽዕኖ እንድታገለግልና አንገትህን ቀና አድርገህ በነጻነት